በመጀመሪያ እንግዲህ ምናልባት ከግል ተሞክሯችን ብንጀምር የሚል ሀሳብ አለኝ እና ከዛ በፊት ግን ወንድሜ የሥራ ባልደረባዬ ፓስተር ኤፍሬም እሱንም እግዚአብሔር ስለሰጠው ጸጋ ላመሰግን እፈልጋለሁ። መጽሐፍ መተርጎም ቀላል አይደለም። እኔ በጣም ከማልወደው ነገር ትርጉም እና ትርጉም ብቻ ሳይሆን ሲተረጎምልኝም ስሰብክ አልወድም እና ብዙ ጊዜ ተርጓሚዎችን ተቀመጡ ነው የምላቸው። ግን የተለየ ጸጋ ያስፈልገዋል እና ወንድሜ ፓስተር ኤፍሬም ወንድሜም በጣም ወደ ወንድሜ የሥራ ባልደረባዬ በዚህ አገልግሎት አብረን ያለን እግዚአብሔር በሱ ስላስቀመጠው ጸጋ እግዚአብሔር እጅግ አድርጌ አመሰግናለሁ። እንድትጸልዩለትን አደራላችሁ ፈልጋለሁ። ምክንያቱም በዚህ በመጨረሻው ዘመን መልእክቶቹ የሚዳረሱት በድምፅ ብቻ አይደለም አይደል እንዴ? በእነዚህ መጽሐፍቶችም ጭምር ስለሆነ ከዛ ቀጥሎ አጠር ያለ ይህንን መጽሐፍ እንዴት ወደኛ እንደገባ ወደ እጃችን እንደመጣ ብቻ ሳይሆን እኛ የነበርንበትን ሁኔታ ልንነግራችሁ እንፈልጋለን። ምክንያቱም እናንተም እንድትማሩበት ስለምንፈልግና እኔ በግል የጽድቅ በእምነት ኤክስፖዝድ የሆንኩት በህይወቴ ውስጥ በገጠመኝ ትልቅ ቀውስ ውስጥ ነው እና አሜሪካ በነበርኩበት ጊዜ ራሴን ለማጥፋት ባሰብኩበት ጊዜ ይሄ መልእክት ወደ ህይወቴ መጣና አዲስ ነው የሆነብኝ። ያው በአድቬንቲስት ቤት ስታድጉ ቅድም እንዳልነው በሌጋሊዝም ነው አይደል የምናድገው። አድርግ አታድርግ፣ ሰንበትን ጠብቅ አትጠብቅ፣ ህጉ እየተባለ እነዚህን መልእክቶች በዛ ነገር ውስጥ ስላደግን ለእኔ አዲስ ነው የነበረውና 2011 ይመስለኛል በፈረንጆች አቆጣጠር እና በጣም በአይምሮ በጊልቲ ኮንሽንስ በጸጸት ውስጥ ነው ራሴን ለማጥፋት የማስብበት ታይም ላይ ነው እና በዛ ወቅት ጽድቅ በእምነት የሚባለው መልእክት ሲመጣ በቃ የሆነ ሸክም ከህይወቴ ሲወገድ አይነት ነገር ነው የተሰማኝ እና ነፃነት ነው የተሰማኝ በጣም። ግን ያኔ የቀረበው ጽድቅ በእምነት መልእክቱ ትንሽ ችግር ነበረበትና ኃጢአትን አቅልሎ ሲያሳየኝ ደነገጥኩ። ምክንያቱም ችግር ውስጥ ራሴን ለማጥፋት ያሰብኩት በኃጢአቴ ምክንያት ነው። ግን መልእክቱ ሲመጣ ትክክለኛውን ፓርት ወስጄ የሆነ ቦታ ላይ ጥያቄ አሳደረብኝ። ከዛ 2013 በፈረንጅ እንደዚሁ ወደ ሜዲካል ሚሽነሪ ስልጠና ስገባ The Return of Latter Rain የሚል መጽሐፍ አለ። የኋለኛው ዝናብ መመለስ ትልቅ መጽሐፍ ነው። እሱ ቢተረጎም በዚህ ምክንያቱም በደንብ ሂስትሪያችንን በ1888 በነበረው ኮንፈረንስ ምን መልእክት ተላለፈ፣ ለምንድነው የተቃወሙት ሰዎች ሞቲቫቸው ምንድነው የነበረው፣ ተቃዋሚዎች እነማን ናቸው፣ የምህመኑ መልእክት የተቀበሉት ላይ የነበረው ተጽዕኖ ምናምን የሚለው በጥልቀት በጣም ትልቅ መጽሐፍ ነው። እሱን አነበብኩና እንደገና ወደ ውስጤ ተስፋ መዝራት ጀመረ። ከዛ ወደ አገልግሎት ገባው። ወደ አገልግሎት ስንገባ ያው መጀመሪያ የነበረን እሳት አለ፣ ግለት አለ። ከዛ እሱን ይዘን ሄድና ከዛ ተመልሰን አይደል አገልግሎቱን በራሳችን ኃይል ለመፈጸም እንሞክራለን። ከአገልግሎት ብዛት ጸሎት ይቀራል፣ የመጽሐፍ ቅዱስ ጥናት ይቀራል አይደል፣ ጊዜ ከክርስቶስ ጋር ማሳለፍ ይቀራል እና አይ እግዚአብሔርን ያገለገልኩ ነው እያልን ሳናስበው ሰይጣን ወስዶ እንደገና ወደ ነበርንበት የሌጋሊዝም ህይወት ያስገባናል። ብዙ ስራዎች እንጠመዳለን፣ የወንጌል አገልግሎት። በዛ ሁኔታ ውስጥ እያለን ነው እንግዲህ ይሄ መጽሐፍ ወንድማችን ቢኒያም አስታጥቄ ታውቁታላችሁ፣ እዚህ አገልግሎት ሰጥቷል። ሬምናንት ቮይስ ሚኒስትሪ ያለው አሜሪካ፣ በእሱ አማካኝነት ይሄ መጽሐፍ ይልክልናል። ይህን መጽሐፍ ማንበብ አለባቸው እና እሱ የሚገርማችሁ ሚኒስትሪ ያለው ፉል ታይም ያገለግላል። እንደኛ አይነት ኤክስፒሪየንስ እና በአገልግሎት ብዛት ጸሎት ይቆማል፣ የግል ጊዜ ከክርስቶስ ጋር አይኖር፣ የመጽሐፍ ቅዱስ ጥናት አይኖርምና እንደዛ ባለበት ሁኔታ ውስጥ ነው ይሄ መጽሐፍ እሱን የሚያገኝ እና በህይወቱ ትልቅ ለውጥ ይመጣል። እሱን ለኛ ሼር ያደርጋል። ሼር ሲያደርገን እኛ ማንበብ ጀመርን። እኔም ወንድሜ ፓስተር ኤፍሬም ማንበብ ጀመርን። ከዛ የዛሬ ዓመት ታስታውሱ እንደሆነ ፌሳ ካምፕ ሚቲንግ ላይ ሲመጣ እኛ ስላነበብነው ርዕሱ ጽድቅ በእምነት ነው መሆን ያለበት፣ ምክንያቱም ብዙዎቻችን ያለን ኤክስፒሪየንስ ስለሆነ። ስለዚህ ይሄ መጽሐፍ እንትን አለ፣ ተነበበ። ከዛም በስብከትም ፌሳ ላይ ተላለፈ። እዛ የነበራችሁ ታስታውሳላችሁ። በጣም ትልቅ የበረከት ጊዜ ነው የነበረን። ሪቫይቭ ነው ያደረግነው በግላችንም በቤተሰብም
እግዚአብሔር በቃ እያንዳንዱን ነገር የት ላይ እንደወደቅን ማሳየት ጀመረ። ላለብን ፐርሰናል ኃጢአት በግላችን ለምንታገለው ሁሉ ኢቭን ለትንሿ ነገር ችግሩ ምን ላይ እንደሆነ እግዚአብሔር በግልጽ ያሳየን ሁኔታ ውስጥ ገባን። ከዛ በቃ ይሄ መጽሐፍ መተርጎም አለበት ተባለ። ወንድሜ ፓስተር ኤፍሬም በጣም በቃ እግዚአብሔር ረዳው። ከዛ እችኛዋን ሁለተኛዋን መጽሐፍ 40 years in the wilderness ይላልና እሱንም ስናነበው በቃ ይሄ ነገር ለኛ ብቻ ሳይሆን ህዝቡም ጋር መድረስ አለበት የሚል ሐሳብ እሱንም በቃ ይሄ እንደጨረሰ ቶሎ ነው ኦልሞስት በጥቂት ቀናት በሱ አቅም እንዳልሆነ እኔ ነኝ የማውቀው። ምክንያቱም በጥቂት ቀናት እንደዚህ መጽሐፍቶች የተተረጎሙትና በዛ ሁኔታ ለኛ መጣ። አሁን በቅርብ ጊዜ ባህር ዳር ሄደን ነበር የወንጌል ሚሽነሪዎችን ለማሰልጠን ወንጌላኖችን ስልጠና ለመስጠት በሜዲካል ሚሽነሪ ርዕሳችን የነበረው ክርስቶስ ጽድቃችን የሚለው ነው የነበረውና ለኛ ለራሱ አዲስ እይታን ይዞልን መጥቷል። ሜዲካል ሚሽነሪም ቢሆን ያለ ክርስቶስ ምንም ሊያመጣ አይችልም። ክርስቶስ ሴንተርድ የሆነ መልእክት መኖር አለበት የሚለውን ሐሳብ ነው ያየነውና እስኪ ለወንድሜ ፓስተር ኤፍሬም ምስተውና እሱም በግሉ ሼር የሚያደርገን ነገር ይኖራል። ወደ ጥያቄው እስከመሄዳችን በፊት እሺ፣ አመሰግናለሁ ወንድሜ አንተነህ። እንግዲህ እግዚአብሔርን እኔ በጣም አመሰግናለሁ። ክብሩን መውሰድ ያለበት እሱ ነው። እንደምታውቁት ሞገሳውን፣ አግራሞቱን ሁሉ አድናቆቱን እሱ ብቻ ነው። ምክንያቱም እኛ እቃው መሆን እስከፈቀድን ድረስ ይጠቀመናል። ራስን መስጠት ይጠይቃል። ራሳችንን በሰጠን መጠን እሱ ለመጠቀም ይመቸዋል። እንግዲህ አምላክን ካመሰገንኩ በኋላ ይሄ ጽድቅ በእምነት የሚለው አስተምሮ የመጽሐፍ ቅዱስ እውነት ወደ እኔ እንዴት ነው በተለየ አይነት ሁኔታ የመጣው? በተለይ ክራይስት አወር ራይቸስነስ ወይም አሁን የተተረጎመው መጽሐፍ ለምንድን ነው አንተ እንዳልከው ወደ ማንበብ ከዛ ደግሞ ለሕዝቡም ደግሞ መድረስ አለበት ብለን ወደ ማሳተም ደረጃ የመጣ ነው ለሚለው በጣም የሚደንቅ ነው። እኔ እንግዲህ ይህንን እውነት የተቀበልኩት 2010 ላይ ነው በአውሮፓውያን አቆጣጠር የዛሬ 16 ዓመት እየሆነ ነው እና በዛን ጊዜ የሶስቱ መላእክት መልእክት ነው የሰማሁት። የሶስቱ መላእክት መልእክት የዘላለም ወንጌል ነው። ከባቢሎን ውጡ ነው የአውሬውን ምልክት እንዳትቀበሉ እና በዛ ሰዓት በተረዳሁት መጠን ለመኖር በመወሰን ከዛ በኋላ ብዙ ሂደት ነበረ። በጥምቀት እችን ቤተክርስቲያን ተቀላቀሉ። በፊትም እንግዲህ ወንጌልን እንደማውቅ በኋላም ላይ ደግሞ ይህንን ጥርት ያለውን ወንጌል እንደተቀበልኩ ጉዞን በሚጀምርበት ጊዜ በጽሁፍም በየቀኑ በሚኖረኝ ዲቮሽን ክርስቶስን ማዕከል ያደረገ መሆን አለበት መልእክታችሁ የሚለው ነገር ክራይስት ሴንተርድ ሜሴጅ መሆን አለበት የሚለውን አነበዋለሁ። ግን አንድ የጎደለ ነገር እንዳለ ይሰማኛል ብዙ ጊዜ። ቅድም እንዳልከው ይሄ ሌጋሊዝም ሳይታወቅ ነው የሚይዝ። ከክርስቶስ ይልቅ ሌላውን አስተምሮ ተለቅ አድርጎ ማሳየት አውቀህ የምታደርገው ነገር አለ። ምክንያቱም ካላወቀው ማዕከል መሆን የሚገባውን ነገር በደንብ ካልተረዳ ወደ ጎን ታደርገዋልና ይህንን ወደ ሰዎች ይዘንም ቀርበናል። በጣም የሚገርመው ግን በዚህ ሙሉ በሙሉ ፐርፌክት ንጹህ ባልሆነው ትክክል ባልሆነው ማካሄድ ግን እግዚአብሔር ሲባርካል። አሁን እስከ 1888 የቤተክርስቲያን ታሪክ ስንመለከት እኮ ኤልደር በትለር በዛ ጊዜ የነበሩ የጂሲ መሪዎች ሌሎቹ ዩራያ ስሚዝ ይህንን መልእክት በደንብ ያልተቀበሉት የእግዚአብሔር አገልጋዮች ነበሩ። ዩራያ ስሚዝ የጻፈው ዳንኤል ኤንድ ሬቨሌሽን ምን ያህሎቻችሁ እንዳነበባችሁ አላውቅም፣ ግን አንዱ ይሄ ጽድቅ በእምነት የድሮ የመጀመሪያውን መልእክታችንን ዝቅ ያደርጋል ብሎ የተከራከረ ሰው ነበር። ግን እግዚአብሔር ሲጠቀመው ነበር። በጣም በጣም ዴሊኬት ወይም ጥንቃቄ የሚሻ እና በአጽንኦት በትኩረት የቱ ጋ ነው የሳትኩት፣ ሚዛኑን የሳትኩት የቱ ጋ ነው ብሎ መጠየቅ ያስፈልጋልና ከዛ በኋላ የተለያዩ አጋጣሚዎች ነበሩ ይህንን ትምህርት ትኩረት እንዳደርግ ወደ እኔ የመጡ። የሆነ ሆኖ ወንድማችን ቢኒያም የዛሬ 1 ዓመት ተኩል ወይም 2 ዓመት ሊሆን ይችላል 2 ዓመት
ለእኛ መጽሐፉን ከመስጠቱ በፊት አንተን እንደምታስታውሰው በውስጤ የዘላለም ወንጌል ምን ማለት ነው የሚል መጽሐፍን አነባለሁ፣ እንደገና ማጠናለሁ። እየሰበክን ቆይተናል። የዘላለም ወንጌል ግን ምንድን ነው? እንዴት ነው ክርስቶስ ከፍ ማለት ያለበት? በጤና ትምህርት ላይ እንዴት ነው ክርስቶስ ከፍ ማለት ያለበት? በሰንበት ላይ የወንጌል ጥረት ስናደርግ ሁልጊዜ መልእክቶችን አይና እዚህ ጋር እንዴት ነው ጌታ ከፍ አድርጌ ማሳየ? ምክንያቱም አፍተር ኦል የሶስተኛው መልአክ መልእክት የምንለው ስለ ጽድቅ በእምነት ነው። አሁን ስንረዳ ሰዎች ስለ አውሬው በደንብ ካወቁ በኋላ ምን ይሆኑ? ስለዚህ እንዴት ነው ኢየሱስን የምናመጣው ወደ ምስሉ የሚለው ነገር ያስጨንቀኝ ነበር እውነቱን ለመናገርና ይህን እያደረኩ ጥናት እያደረኩ እየጸለይኩ መልእክቶችን እያስተካከልኩ እየጻፉ የዚህ የኤጂ ዳንኤልስ መጽሐፍ ይመጣል። ውስጤ ኦልሬዲ ተነቃቅቶ ባለበት ሰዓት አንተም እንደዛው ትዝ ይለኛል ትምህርቶቻችንና ይህን ነገር እኮ ዲቮሽን ማድረግ አለብን ማጥናት አለብን እያለን ቤንያም መጽሐፉ ሲልክ አሃ አልኩ። በቃ 1888 አሁን ኤለን ዋይት ራይቲንግ ላይ 1888 ማቴሪያል የሚል አለና የተወሰነ አንብቤ ያለው እሱ ሙሉ በሙሉ ባይሆን ግን አልገባኝም ነበር። ይሄ መጽሐፍ ለምን መሰላችሁ? እናንተ እንደው አካበዳችሁት እንዳትሉን እንጂ አርተር ጂ ዳንኤልስ 26 ዓመት ነው ጥናት ያደረገው። መጽሐፉን ስታዩት ታውቁታላችሁና ቅድም ከአንድ ወንድሜ ጋር ስነጋገር ነበረ። ይህንን መጽሐፍ ኤዲት ያደረገው ከያዕቆብ ጋር 26 ዓመት ጥናት እንዳሁኑ ሶሻል ሚዲያ በሌለበት ጉግል ማድረግ በሌለበት በ1888 ከዛ በፊትና በኋላ የሆኑትን ነገሮች ሊያውቁ የሚችሉት ጽሁፎችን የስብሰባ ሚኒቶችን በማገላበጥ የሚኒስትሪያል አሶሲዬሽን ፓስተር ኮሚቴ ተቋቁሞ የወንጌል ስርጭት አስተባባሪ ማለት ነው ተሰብስቦ ኮሚቴ ተቋቁሞ ኤጂ ዳንኤልስን አንተ ትሻላለህ ከኛ መካከል ይህንን ጥናት አድርገ ከዛ በኋላ ለኛ የተፈጠረውን ነገር አምጣ በሚባልበት ጊዜ እንግዲህ እዚህ ጋር ታዩታላችሁ። ይህንን የጻፈው 1941 ላይ ከዛ በፊት 26 ዓመት ጥናት አድርጎ ኦኬ አለ። ኮሚቴው ተሰበሰበ። ከዛ ወደ መጽሐፉ ሀሳብ እንገባለን። ሶሪ ብዙ ቦታ ነው መሰለኝ ልጨርስ። መጨረሻ ላይ ምዕራፍ 1 አሉ የትንቢት መንፈስ ጽሑፎች የተፈጠሩ ታሪኮች እንዳሉ ምዕራፍ 1 ላይ ግን በዋናነት መጽሐፍ ቅዱስ ላይ ሄደን መጽሐፍ ቅዱስ ላይ ጽድቅ በእምነት ምን እንደሆነ ራሳችን ማስቀመጥ አለብን ብለው እነሱም ነው ጥናት ያደረጉት። በዚህ ጉዳይ ጥናት አድርገው ተስማምተው መጨረሻ ላይ ምዕራፍ 1 ዴዲኬት ምክንያቱም ይሄ ሀሳብ ዋግነር ቲጆንስ ወይ ለንዋይት ያመጣችው ሳይሆን መጽሐፍ ቅዱስ ላይ ያለ ስለሆነ መሰረቱን እዛ እንጣል ብለው ከምዕራፍ 2 በኋላ እስከ መጨረሻ ምዕራፎች ግን የተፈጠረው ነገር ትንቢት መንፈስ ማብራራት መጽሐፍ ቅዱስና ትንቢት መንፈስ ነው። ይሄ መጽሐፍ ግን የተወሰኑ ጥናቶችን እዛ ላይ የራሳቸውን ኮሜንታሪ ጨምረዋልና እኔ በምን ያህል ፍርሃት በምን ያህል ዝግጅት እንዳደረጉ ሳይ አንተ እንዳልከው ይሄ መተርጎም አለበት ወደሚለው ውሳኔ መጣል ማለት ነው። እሺ እንግዲህ እነዚህ ሰዎች ኤጂ ዳንኤልስ ያለፉበት የራሳቸውም ኤክስፒሪየንስ ነበራቸው። ቅድም እንዳልኩት ቤተክርስቲያኗ በሌጋሊዝም ተወጥራ አብዛኛው ለማለት እንችላለን አብዛኛው ወደዛ ሳይድ የሄደበት ሁኔታ እንደነበርና ይሄ እውነተኛ የክርስትና ልምምድ የሚባለው ነገር እንደጎደለ በጣም የሚገርማችሁ ኤፍ እንዳለው ተቃዋሚዎቹ የነበሩት ይህንን መልእክት ዋና አስተማሪዎቹ ናቸው። በዛ ጊዜ እንግዲህ ዩሪያ ስሚዝ ፓይነርስ ከሚባሉት ይሄ የእግዚአብሔር ሶስት መላእክት መልእክት ከኤለን ዋይት ጋር በበረዶ ጊዜ በጋሪ እየሄዱ መልእክቱን በቃ የሰበትን እውነት አይደል። እንደውም አስታውሳለሁ አንዴ ሲናገር ከጽሁፉ ላይ ያነበብኩት ምን ይላል? የሆነ ከተማ ሄደና እዛ ከተማ አድቬንቲስት የለም። በቃ መልእክቱን ለማዳረስ ምን አደረገ ይባላል? ከተማው ሂዶ በእግሩ ነው የሄደው። በእግሩ ሂዶ ገብቶ ሰዎች መጠየቅ ጀመረ። የዚህ ከተማ ኢንፍሉዌንሻል ሰው የትኛው ነው ብሎ ጠይቆ ያንን ኢንፍሉዌንሻል ሰው አግኝቶ ስለ ሰንበት እውነት አስረድቶ አሳምኖ
ከዛ በኋላ ለሌሎቹ እንዳዳረሰ ራሱ ይናገራል በጽሁፉና እነሱ በዛን ጊዜ የነበሩት መሪዎች ከሚባሉት እምነቱን በጣም ሲያራምዱ ከነበሩት ይሄን አይነት ሂደው መልእክቱን ለመቃወም እንግዲህ ሆን ብለው ነው ብዬ አላስብም። ያው በገባቸው ሂደዋል፣ ኑረዋል፣ የገባቸውን አስተምረዋልና ለኛ አሁን ብቻ ሳይሆን ኤቲ ጆንስ እና ኤጄ ዋግነር የዚህ መልእክት ዋና እግዚአብሔር የሰጣቸው ሰዎች ታሪካቸው እናውቃለን። ምናልባት መጥቀስ ካስፈለገ እነዚህ ሰዎች መጨረሻ ከእግዚአብሔር ነው የወጡት፣ በእምነታቸው አልቀጠሉም። ይህንን ትልቅ መልእክት ተቀብለው እነሱ ራሳቸው ገለል አሉ ከዚህ እምነት። ትንቢት መንፈስ ኤለን ዋይት ራሱ መልእክቱ ከእግዚአብሔር ነው፣ እግዚአብሔር አሳይቶኛል፣ በእነዚህ ወጣቶች የመጣው መልእክት እግዚአብሔር አሳይቶኛል ብላ እስክትናገር ግን መጨረሻ እነሱ መቀጠል አልቻሉ። ያ ወደ አፖስተሲ እንደገቡ እናውቃለን። ግን አሁን ለኛ እንግዲህ እነ ዩሪያ ስሚዝ እነ ኤጄ ዋግነር ኢቭን እነ ኬሎግ ዶክተር ኬሎግ በአድቬንቲስት ቤተክርስቲያን በዛን ጊዜ በነበሩት ትልልቅ ተጽዕኖ ፈጣሪዎች ናቸውና ምን ማለት ነው? አሁን እነሱ እንግዲህ እንደዚህ አይነት ሁኔታ ውስጥ ገብተዋል። ዛሬ እኛ የምንማረው ከነሱ ምንድነው ብቻ ሳይሆን ክራይስት አወር ራይቸስነስ ክርስቶስ ጽድቃችን የሚለው እንደው በሐሳብ ደረጃ ሳይሆን ፕራክቲካሊ በተግባር በክርስትና ህይወት ምን ይመስላል ምን ማለት ነው የሚለው እሱን እንዲስከስናል። በጣም በቀላሉ ለማስቀመጥ ርዕሱ ራሱ ክርስቶስ ጽድቃችን ያለበት ምክንያት ከክርስቶስ ውጭ ጽድቅ ስላለ ጌታ ይህንን ብዙ ጊዜ ተናግሯልና በሮሜ መጽሐፍም ላይ ሐዋርያው ጳውሎስ አይሁድ የራሳቸውን ጽድቅ በተለይ ምዕራፍ 9:10 ስንመለከት ሮሜን በዚህ በድነት በጽድቅ ዙሪያ በጣም ግልጽ አድርጎ ይህንን እውነት ያስቀምጣል እና አይሁድ ፈሪሳውያን ይሄ የአይሁድ ሃይማኖት በራስ ጽድቅን የማቆም አባዜ ተጠናውቶት እንደነበረ ነውና ትዝ ካላችሁ ማቴዎስ መጽሐፍ ላይ ጽድቃችሁ ከፈሪሳውያንና ከጻፎች ካልበለጠ ወደ እግዚአብሔር መንግስት አትገቡም። ጌታ ሁለት አይነት ጽድቅ ያነጻጽር ነበር። አሁን ምንድነው ጽድቅ አለ አንድ፣ ሌላ ደግሞ እግዚአብሔር የሚፈልገው ጽድቅ አለ እና ከነሱ ካልበለጠ ሲል የሚበላለጥ በአይነት ነው በብዛት ነው ብለን ልንጠይቅ እንችላለን። እና የሰው ጽድቅ ስራን በመስራት ሕግን በመታዘዝ መልካም ነገር በማድረግ በእግዚአብሔር ዘንድ ተቀባይነትን ለማግኘት የሚካሄድ አካሄድ ነው ባጭሩ። ዝርዝሩን ያው ከመጽሐፉ እንድታገኙ መጽሐፉን እዚህ ካቀረብን ዋጋ ነው። የእግዚአብሔር ጽድቅ ግን የማን ጽድቅ ነው? የክርስቶስ ጽድቅ። ይህንን ጽድቃችንን እንዴት እንቀበላለን? ወደዛ እንገባለን። በእምነት የምንቀበለው ጽድቅ። ስለዚህ ከመጀመሪያው ጀምሮ የሰው ልጅ ችግር ምንድነው? አዳምና ሔዋን የራሳቸውን ጽድቅ ለማቆም ነበር። ወድቀው በነበሩበት ራቁት በነበሩበት ጊዜ ያንን ቅጠል አምጥተው ራቁትነታቸውን ለመሸፈን እንግዲህ ይሄ መሸፈኛው ልብሱ በወንጌል በራእይም ላይ የጽድቅ ልብስ እንደሆነ የክርስቶስ ጽድቅ እንደሆነ ያስተምራልና ይህንን ያደረጉ ሁሉ እንደወደቁ ይናገራል እና አቤል ግን በእምነት እግዚአብሔር የተናገረውን ቃል እምነት የሚለውም እንደሆነ በኋላ እንመጣለን ካስፈለገ የእግዚአብሔርን ቃል እንዳለ አምላክ እንደተናገረ መቀበልና በዛ መቆም እንደሆነ ይናገራልና ርዕሱ ጋር እንኳን ስንመጣ የእኛ ጽድቅ ሳይሆን በእኛ ስራ የምናመጣው በሙከራ በጥረት ሳይሆን የእሱ ስራ ነው፣ የእሱ መልካም። ይህንንስ በእምነት የራስ ማድረግ ብቻ የሚጠበቅ እንደሆነ ከርዕሱ ልናይ ይችላል። እሺ፣ ተጨማሪ ሀሳብ እዚህ ላይ ለማንሳት እንግዲህ እስራኤሎች እግዚአብሔር በሲና ተራራ ላይ በተገለጠ ጊዜ ያለውን ሁሉ እናደርጋለን ወደሚል ያው ሌጋሊዝም ውስጥ እንደገቡ እንመለከታለን እና ግን ከሱም ባሻገር ደግሞ አይ ቲንክ የጳውሎስ ልምምድ የኛም ልምምድ በክርስቶስ ያመነ በክርስቶስ ጽድቅ የኖረ ሰው በሙሉ አይ ቲንክ የጳውሎስ ልምምድ መሆንም አለበት እና ጳውሎስ ፈሪሳዊ እንደመሆኑ አይደል አይሁድ እስራኤላዊ እንደመሆኑ ከአባቶቹ የወረሰው ያልከውን እናደርጋለን በሚል አባዜ ውስጥ ገብቶ ነውና ከዚህ ያለ ለኃጢአት ከተሰጠ ስጋ ማን ሊያድነኝ ይችላል ብሎ አይ ቲንክ እግዚአብሔር ሁላችንም እዛ ቦታ መውሰድ አለበት ብዬ ነው ማለት እኔ ፐርሰናሊ በራሴና
ብዙ ጊዜ በቃ አስተውላችሁ ከሆነ ጸሎት በየዓመቱ ሲመጣም ሊሆን ይችላል ብቻ ራሳችን የሆነ ማይሆን ከእግዚአብሔር የራቅ እንደሆነ ሲሰማን ሪዞሉሽን እናደርጋለን አይደል? በቃ አሁን ጸልያለሁ ቃል አነባለሁ ጧጧት እየተነሳው ለአንድ ሳምንት ምናምን ትቀጥልና ከዛ ታቆማለችና አይ ቲንክ ልንጠይቀው ይገባል። እግዚአብሔር ያንን ኤክስፒሪየንስ ሊሰጠን ይገባል። የትኛው ኤክስፒሪየንስ? በእኛ በራሳችን አቅም ምንም ማድረግ እንደማንችል ብቻ ሳልሆን አንተነ ወይም ፓስተር ኤፍሬም እዚህ ያለ ነው የተካነው ጥበባችን ማስተርሳችን የጫነው በኃጢአት እንደሆነ መገንዘብ አለ። እዛ ደረጃ እንደማንችል ደረጃ እግዚአብሔር ካልወሰደን በስተቀር እግዚአብሔር በእኛ ህይወት ሊሰራ አይችልም። የሆነ ጊዜ እግዚአብሔር እንትን ሊል ይችላል፣ ከዛኛ ጣልቃ እንገባለን፣ ከዛ መልሰን ወደ ነበረው ህይወታችን እንሄዳለንና የጳውሎስ ልምምድ የኛም ልምምድ መሆን አለበት። በእኔ ውስጥ ምንም መልካም ነገር የለም የሚለው ብቻ ሳይሆን ከዚህ ለኃጢአት ከተሰጠ ስጋ ማን ሊያድነኝ ይችላል? ያ ኤክስፒሪየንስ ከሌለን ክርስቶስ ጽድቃችን የሚለው በእምነት በእግዚአብሔር ላይ መታመን ወደሚለው ደረጃ የመድረስ እንትናችን ትንሽ አደጋ ውስጥ የሚወድቅ ይመስለኛል። እሱን ለመጨመር ነው። ከዚህ ተጨማሪ ሁለተኛ ሐሳብ ማነሳው እንግዲህ ክርስቶስ ጽድቃችን ነው። እንግዲህ የነበሩበት እነ አርተር ጂ ዳንኤልስ የነበሩበት ጊዜ ልክ መጀመሪያ 1888 የነበሩበት ታይም ላይ ነው የነበረውና የነሱ ጊዜ ህጉን ብቻ የመስበክ ህጉን ብቻ ከፍ ማድረግ ስለ ሰንበት፣ ስለ ነፍሳት ሞትም፣ ስለ ቤተ መቅደሱ እነዚህ ዶክትሪናሎቹ ነገሮች በቃ በየቦታው እየተስፋፉ ያሉበት ነውና እንዴት ነው ባላንስ የምናደርገው? ህጉን አናሳይ አንልም መቼም እና ወንጌልንና ህጉን ባላንስ አድርገን የምንሄደው እንዴት ነው? መጽሐፍ ውስጥ በደንብ ተጠቅሷልና እስኪ ስለሱ ሐሳብ እናንሳ። እንግዲህ በተለይ ስለመታዘዝ እንዴት መስበክ እንችላለን ወደ ሌጋሊዝም ወደ ህጋዊነት ገደል ውስጥ ሳንወድቅ የሚል ነው። ስለ ጸጋም ደግሞ እንዴት እንሰብካለን? ይሄ ኬርለስ የሆነ ወይም ህግ የሌለው ህይወት እንዳይመጣ አድርገን ያንን ሳናበረታታ ስለ ጸጋ እንዴት እንሰብካለን ወይም ክርስቶስን በጸጋ ውስጥ አድርገን እንዴት እንሰብካለን የሚለው በጣም መሰረታዊ ሐሳብ። እንግዲህ እግዚአብሔር በዘላለም ወንጌል ውስጥ ያስተማረ ጽንሰ ሐሳብ ምንድነው? ሁለቱም ክርስቶስን ህጉ በአንድነት ያሉበት ሐሳብ። የእግዚአብሔርን ጽድቅ ከእግዚአብሔር ህግ መለየት አይቻልም። ምክንያቱም የዘላለም ወንጌል ምንድነው? ኢየሱስን በማመን መጽደቅ። እዛ ውስጥ ግን ምን አለ? መታዘዝ አለ። ይሄ የማትለዩት ነገር ነው። ፈልቅቃችሁ ይሄ እንዲህ ነው ይሄ እንዲያ ነው የማትሉት ነው። በሂደት በፕሮሰስ የሚባል ነገር ቢኖርም ኢየሱስን ግን ያመንና የጸደቀ አውቶማቲካሊ በተፈጥሮ ወደ መታዘዝ ይሄዳል እንጂ ወደ አመፅ የሚሄድበት ምንም አይነት በሰማይና በምድር ምክንያት የለም። እና ይሄ በጣም ግልጽ ነው፣ ግልጽ ነው። ይህንን ጠላት ነው የሚያሳውረው። ይህንን ጨለማ የሚያለብሰው ጠላት ነው። በእኛና በክርስቶስ መካከል ጥላውን የሚጥለው እሱ ነው። ሰይጣን የሚጫወተው እዚህ ላይ ነው። ሁለቱ ገደል ውስጥ ሳንገባ በቃ ህጉ፣ ስብከት፣ ሌጋሊዝም እዚህ ጋር አለ። አይ ደግሞ ጸጋው ብቻ ከዛ በኋላ ህግ አለማ ወይም ህግ ሳይታዘዙ መኖር። እዛው ሳንገባ ግን የእግዚአብሔርን ልጅ አለን እየታዘዘን የምንኖርበትን ባላንስድ ህይወት ክርስቶስን ያሳያል። ክርስቶስ በአምላኩ ላይ ያምን ነበር ወይም በአባቱ ላይ ይተማመን ነበር። ነገር ግን የመታዘዝ ህይወትን በየቀኑና ስለዚህ እሱ ራሱ ምንድን ያለው? እኔ በአባቴ ፍቅር እንደ እሱን በመታዘዝ ማለት ነው። እናንተም ብትታዘዙ በፍቅሬ ትኖራላችሁ፣ ብትወዱ ትእዛዜን ጠብቁ። ለምንድን ነው የምናፈቅረው? ኢየሱስ ስለሞተልን ስላጸደቀ ያንን ያደረገ ይኖራል። ስለዚህ የመታዘዝ ህይወት ጥያቄ ሆኖ አይመጣም። ደስ ብሎ በህይወት ከጽድቅ ፍሬ የተነሳ የመጣው የመንፈስ ቅዱስ ፍሬ አንዱ ፍቅር ነው ማለት ነው። ገላትያ 5:22 ላይ ክርስቶስን ያመነ ያንን ፍሬ ያፈራል። ያ ፍቅር ምንድነው? መታዘዝ ነው። ፍቅር የሕግ ፍጻሜ። ስለዚህ እነዚህ ግልጽ የሆኑ የወንጌል እሳቤዎች ናቸው፣ ግን በጣም በሚያሳዝን መልኩ ለዘመናት ከእይታችን ጠፍተዋል። ይሄ ደግሞ ሆን ተብሎ የተሰራ ነው።
የሚለውን እናያለን እና በኑሯችን፣ በመልእክታችን፣ በትምህርታችን ይሄ ነገር ሁልጊዜ መኖር እንዳለበት እርግጠኞች መሆን አለበት። ስናምነው ነው፣ ሲነካን ነው፣ ስንለወጥበት፣ ስንቀየር ያለዚህ ለካ የፈለገ ትንቢት ብሰብ ዋጋ የለም። የትንቢቱን ባለቤት ትተን ትንቢቱን ብቻ ብናወራ፣ የሕጉን ባለቤት ትተን ሕጉን ብቻ ብናወራ ምንድን ነው ፋይዳው መጨረሻ? ለዚህ ነው አይደል የምንከሰሰው። እናንተ አድቬንቲስቶች ሰንበት ትላላችሁ፣ በቃ ስለ ዳግም ምጽአት፣ ከዛ በኋላ ስለ ራእይ፣ ስለ ዳንኤል፣ በዚህ ነው የምንታወቀው። መታወቅ ያለበት ግን ኢየሱስ በእነዚህ ሰዎች ይታያል። እነ ጴጥሮስን እኮ ያሉት ምንድን ነው? ጴጥሮስን ቢሉት እኔ አልነበርኩም አለ። አይ ነው አነጋገር ይገልጣል፣ ከኢየሱስ ጋር ነበር። ምክንያቱም ለምንድን ነው? ከኢየሱስ ጋር ጊዜ አሳልፎ ነበር። ስለዚህ ከኢየሱስ ጋር በእምነት የምናሳልፈው ያ የጽድቅ ሕይወት የምንናገረውን ነገር ኃይል እንዲኖረው ያደርጋል። እውነትን ከሱ ግንኙነት ካደረግነው ጊዜ ካሳልፍነው አውጥተን ነው የምንነግረው እና ያንን በጣም ትኩረት ማድረግ እንዳለብን ይሰማል። እሺ፣ ተጨማሪ ለመስጠት በዚህ በባላንስ ለማድረግ ሕጉና ወንጌል በሚለው ወይም ደግሞ ሌጋሊዝም ውስጥ ሳንገባ ሕጋዊነት ውስጥ ሳንገባ እንዴት ነው መታዘዝን ልንሰብክ የምንችለው የሚለው ሀሳብ አለ። ከዛ ደግሞ አይ በጸጋው ብቻ ድነናል ተብሎ ኬርለስ የሆነ ግዴለሽ የሆነ ህይወት እንድንኖር እንዳያደርገን የሚለውን አሁን ኤፍ ሲናገር ሰምታችሁት ከሆነ አሁን የሚገርማችሁ የክርስትናው ዓለም በሙሉ በእነዚህ ሁለት ነገሮች ውስጥ ነው ያለው። ኢቭን እኛም እንደ አድቬንቲዝም ኦርቶዶክስን ብትወስዱ ሌጋሊዝም ውስጥ ናቸው አይደል? ስራ ጽድቅ በስራ ነው። ካቶሊክን ጋር ብትሄዱ፣ ወደ ፕሮቴስታንቱ ዓለም ስትመጡ ደግሞ ቺፕ ግሬስ የሚባለው ኬርለስ የሆነ ግዴለሽነት፣ በጸጋው ድኛለሁ በቃ ከዛ በኋላ ኃጢአት ሰራው አልሰራው ምንም ችግር የለውም የሚለውን ነገር እነዚህ ሁለቱና የነዚህ ባላንሱ ላይኑ በጣም ቀጭን ነው ይባላል። ስለዚህ እንዴት ነው ይሄ የሚሆነው? ይሄ ሊሆን የሚችለው ወደ ሌጋሊዝም ሳንወድቅ፣ ምክንያቱም ሁለቱም የሚገርማችሁ ሂዶ መጨረሻቸው አንድ ነው። ለምን? ሌጋሊዝም የሚለው በራስ ጽድቅና በራስ ስራ ነው አይደል? ይሄኛው ደግሞ ቺፕ ግሬስ በጸጋው ድኛለሁ ስለዚህ ኃጢአት ብሰራ ባልሰራ ችግር የለውም የሚለው ሁሉም ወደ ኃጢአት ነው መጨረሻ ላይ ይዞን የሚሄደው እና ኤንዳቸው መጨረሻቸው ተመሳሳይ ነው። ስለዚህ ከዚህ ልንድን የምንችለው ኢቭን በግሌም ቢሆን ማለት ፐርሰናሊም ከእግዚአብሔር ጋር ከክርስቶስ ጋር ጊዜ ሲኖርንና ከሱ ጋር ኮኔክትድ ስለሆንና ሳንሆን አገልግሎታችን የተለየ ነው፣ ህይወታችንም ራሱ የተለየ ነው። ለዚህ ነው ክርስቶስ ያለኔ አንዳች አታደርጉም ያለው። እግዚአብሔር ክርስቶስ የጠየቀን ነገር እኛ እናንተ ፍሬ ናችሁ፣ ብራንች ናችሁ ተባል፣ ቅርንጫፎች ናችሁ። ከወይኑ ግንድ ጋር ምን ማድረግ መጣበቅ። the only simple በቃ ቀላሉና እንደው ከእግዚአብሔር ከኛ የሚፈልገው ከሱ ጋር ጊዜ እንድናጠፋ ነው የሚፈልገው። ሌላ ካልኩሌሽን አይደለም። ስለ ጽድቅ በእምነት፣ ስለ ሌጋሊዝም፣ ስለ ቺፕ ግሬስ እነዚህ በሙሉ የእውነት ከክርስቶስ ጋር ጊዜ ቢኖርና ብንገናኝ የእግዚአብሔርን ባህሪ በግድ አምጥቼ አይ እንደዚህ ማድረግ አለብኝ፣ መስጠት አለብኝ፣ ፍቅር ማሳየት አለብኝ፣ እንደዚህ ማድረግ አለብኝ በግድ የማደርገው ነገር አይሆንም። በተፈጥሮ የሚወጣ ነው፣ ከህይወታችን የሚወጣ ነው። ስለዚህ ሚስ ያደረግነው ባላንሱንም ያጣ ነው። ይሄንን ባላንስ ከሚያሳየን ከክርስቶስ ጋርም ኮኔክሽን ስለሌለን ነው ብዬ ነው የማስበው እና በራሴ በግሌም በህይወት የሚያየሁት ይሄ ስለሆነና እግዚአብሔር ከኛ የሚፈልገው በቃ አሁን ብዙዎቻችን አሁን አንዳንድ እኔ አገልግሎት ሳልወጣ ስቀር በፊት እንትን ይለኛል፣ ይደብረኛል እና መስራት አለብኝ የሚለው ነገር ውስጥ ስላለ ነው። እንደዛ ሊሆን አይገባም። ጌታ የጠየቀኝ ራእይ ምዕራፍ 3 ላይ ለላውዶቂያ የጠየቃትን ጥያቄ እራት እበላለሁ ከነሱ ጋር፣ አንኳኳ ልክፈትለት በሩን፣ ይግባ ጊዜ ላሳልፍ ከክርስቶስ ጋር። ሌላው የወንጌል ጥረቱ ስራው ይሄ በቃ እግዚአብሔር በህይወታችን መታየቱ ጸሎቱ እንዴ ክርስቶስ ከሌለ ባላንሱን ካልጠበቅ ነው ጸሎት ሸክም ይሆናል አይደል?
አገልግሎት ሸክም ይሆናል። ክርስትና ሸክም ይሆናል። ትልቅ ሸክም ነው የሚሆነው። ስለዚህ ያንን ባላንስ ልናገኘው ወደ ሌጋሊዝም ሳንሄድ በራሳችን ጥረት የሚለው አይ በጸጋው ድኛለሁ ኬርለስ ሆኜ የሚለው ልናተርፈው ልናገኘው የምንችለው ክርስቶስ ጋር እሱም ከወይኑ ግንድ ጋር ስንጣበቅ ያ የወይን ግንድ ጋር ደግሞ ጊዜ ከክርስቶስ ጋር መውሰድ እግዚአብሔር የፈለገው በላውዶቂያም ያላት ራት በላለው ያለው እንኳ ጊዜ ፈልጋለሁ ከእናንተ ጋር እሱን ለማለት ፈልጋለሁ። እስቲ ስለ ጀስቲፊኬሽን እና ሳንቲፊኬሽን እናውራ። እኔ በአማርኛ ትንሽ ቃላቱ ያው ጽድቅ በእምነት ጀስቲፊኬሽን ባይ ፌዝ ይባላል፣ ሳንቲፊኬሽን ባይ ፌዝ ይባላል። ጽድቅ በእምነት ብለን ነው የምናነሳውና መጽሐፍ ውስጥ ስላሉ ሁለት ሐሳቦች አሉ። ኢምፓርትድ እና ኢምፒውትድ ወይም ደግሞ የተቆጠረልንና የተሰጠን ስለሚለው ሐሳብ መጽሐፍ ውስጥ እንዴት ነው ይሄንን ነገር የሚያብራራው የሚያነሳው? እንግዲህ ይሄ ሁለት ሐሳብ ሊመስል ይችላል፣ ግን በአንድነት የሚፈጸም የድነት ነገር አንዱ ከዛ በኋላ ይሄ ኦኬ ከዚህ በኋላ ሲደመር ሁለት አይደለም፣ በአንድነት ነው የሚሆነው። በህይወታችን እየተገለጹ ይመጣል። ስለዚህ ጽድቅ በእምነት ነው። አሁን እምነት የሚለውን ጽድቅ የሚለውን በተወሰነ ለማየት ሞክረናል። እምነት ይህንን ለእኛ እውን የሚያደርግ ከእግዚአብሔር ጋር የሚያገናኝ ብቸኛው ነገር። እምነት ምንድን ነው? እምነት ዕብራውያን ምዕራፍ 11 ከቁጥር 1 ጀምሮ የማናየውን ነገር የሚያስረዳ ተስፋ የምናደርገውን ደግሞ ምን የሚል የሚያስረግጥልን ነው። ስለዚህ የክርስትና ዋናው ፍሬ ሀሳቡ እምነት ነው፣ ወይም ሳብስታንስ ይለዋል የእንግሊዝኛውና የሚጨበጥ ነገር እስቲ በዚህ ክርስትናው ስጠኝ ቢባል እምነት ነው ሊሰጥ የሚችል፣ ሌላ የሚሰጠው ነገር የለም። ስለዚህ ይህንን ጽድቅ የኔ የሚያደርገው እምነት ነው። ይህ እምነት እንዴት ይምጣል ይል ይችላል አንድ ሰው። ኤፍሬም ይህንን መጽሐፍ ቅዱስ ሮሜ 10:17 እምነት ከመስማት ነው፣ መስማትም በማን ቃል ነው? በእግዚአብሔር ቃል። ስለዚህ እምነት እንዲሁ ዝም ብሎ ንፋስ የማይጨበጥ ነገር ሳይሆን በእግዚአብሔር ቃል ላይ ማመን፣ መተማመን። ስለዚህ አምላክ የተናገረውን ያደርጋል ብሎ መቀመጥ። ምክንያቱም ይዋሽ ዘንድ እግዚአብሔር ምን አይደለም? ሰው አይደለም። ልጅን በማመን ወይም የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ሲል ያነጻል። የፈለገ ለምን የሚያክል ኃጢአት አይሆን? እንደ ተራራ እንደ ኪሎማንጀሮ ወይም ኤቨረስት ከዓለም ትሉ ለምን አይሆን? ያነጻል ካለ ያነጻል። ስለዚህ ቃሉን ይዤ ቅድም እንዳልከው አንተ የጸሎት ሐሳብ ይመጣል። ጌታ ሆይ ይሄው የኔ እንደ ተራራ ይሆን። ቃል ግን ምን ይላል? የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አንደኛ ዮሐንስ 1:9 በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለንና ከአመፃ ሁሉ ይቅር ማለት ብቻ አይደለም፣ ከአመፃ ሁሉ ምን ይላል? ያነጻል። ስለዚህ ይህ ጽድቅ በእምነት ቅድስና በእምነት ደግሞ የንጽህና ህይወት መኖር። አሁን በቤተ መቅደሱ ቋንቋ በደንብ ተገልጧል። ወደ አደባባዩ ስንገባ አደባባዩ ላይ መሰዊያው አለ። መሰዊያው ላይ የማየው የእግዚአብሔር ልጅ ተንጠልጥሎ ነው። ኦኬ ለእኔ ተሰቅሏል፣ የኔ ምትክ ነው፣ የኔን ዕዳ ከፍሏል፣ ወዶኛል፣ አድኖኛል፣ አምኗል፣ መጽደቃል። የቤተ መቅደሱን ጉዞ ስንቀጥል ቅዱስ የሚባል ክፍል አለ አይደል? ቅድስና በእምነት ማለት ነው። በዛ ቅድስና ህይወት ውስጥ እግዚአብሔር አሁንም እኔ የሚያነጻኝ በክርስቶስ ጽድቅ ነው። የመጀመሪያው የሚቆጠርልኝ ነው። እኔ ሳልሰራ እኔ ሳላደርግ አሁን ቅድም ያነሳው ጥያቄ የኔ ሳይሆን የማሰር ክርስቶስ ጽድቃችን የእሱ ጽድቅ ለእኔ ይቆጠራል። አብ አባት ልጅህን አምናል። መስቀሉ ጋር ያለን ዘግናኝ የሆነ ክሩል ክሮስ ይለዋል የእንግሊዝኛው ይገልጥልኛልና ጨካኝ የሆነ መስቀል ማለት ሮማውያን አስበው ከሴጣን ጋር ተባብረው የፈለሰፉት የሰው የማሰቃያ የመጨረሻው መንገድ ያንን ክሩል ክሮስ ወይም ዘግናኝ ጨካኝ አረመኔ የሆነውን መስቀል ሳይ ለምን ውሃይ ብዬ ስጠይቅ እኔን ስለወደደኝ የኃጢአትን ክፋት የእግዚአብሔርን ፍቅር ጥልቀት እመለከታለሁ። እዛ ላይ ግን አልቆም። ከዛ ቀጥሎ ያለው ህይወት ወደ ቅድስና ወደ ክርስቶስ ህይወት የሚመራኝ ነው። መጽሐፍ ቅዱስ ጴጥሮስ ይገልጸዋል አይደል? የመለኮትን ባህሪ ተካፋዮች ይለናል አይደል? የሚቆጠርልን ጽድቅና የምንካፈለው ጽድቅ እኛን ማጽደቅ ብቻ ሳይሆን ከዛ በኋላ የራሱን ምን ያደርጋል? ኢምፓርት ያደርጋል። ባህሪውን ያካፍለኝ። ኦኬ እንዴት አምጥቼ ላድርገው? አንተ ያልከው ከእግዚአብሔር ጋር ጊዜ መውሰድ፣ ጠዋት ተነስቶ መጸለይ፣ ጊዜ መውሰድ።
ቶትፉል አወር በየጊዜው ለአንድ ሰዓት ቢያንስ የጽሞና ጊዜ አሳልፉ ይላል የትንቢት መንፈስ ብቻ። አንድ ሰዓት የሚባለው ከጠፋ ከህይወት ቆይቶ ሊሆን ይችላል። ማሰብ አለ የጸሎት ህይወት እንዴት ነው? የመጀመሪያው ስራ እግዚአብሔር በሰላም ስላሳደርከኝ አመሰግናለሁ። እሺ ዛሬ ምንድነው ለኔ ሐሳብ ምንድነው የምትናገረኝ? ድምጽህን አሰማኝ። አይ ዋን ያንተን ከእስራኤላውያን ከምድር እንዳነሱት መና ለኔም ያንን ዘር ፈልጋለሁ። አምላክ ይናገራል፣ ሩቅ አይደለም፣ አባት ነው። በቀኑ የሚያስፈልገኝን ያውቃል። ለልጆቼ እንጀራ እሰጣለሁ፣ ዳቦ ምግብ አባትም ያውቃል። ይሄንን ደግሞ ይሰጣል በዚህ ልብ ከቀረበ። ከዛ በኋላስ ማታም እንደዚሁ ከተቻለ እንደ ዳንኤል በቀኑ መካከል 3ኛ ጊዜ ጸሎት መጸለይ። ይሄ የሱን ባህሪ ኢምፓክት ያደርጋል። አንድም ሰው የምታውቁት ስትቀርቡት ነው አይደል? ጊዜ ስትወስድ ካልቀረብከው ስለ ኢየሱስ እንዲህ ብለህ መናገር አትችልም። ያንን የተካፈልከውን ባህሪ ቅድስና በእምነት ያንን የክርስቶስን ባህሪ የእግዚአብሔርን የመለኮትን ባህሪ እየተካፈል ለሌላው ማሳየት። በዚህ ሂደት እንግዲህ ሂደት ሲባል አሁን ለአባባል እንበለው እንጂ አማርኛ ስለሌለው በአንድ ጊዜ ቢሆን ቆይ ጸድቃል እስክትቀደስ ጠብቅ ትንሽ ጊዜ አይልም አምላክ። ቀጥታ ወደ በነገራችን ላይ ወደ ቅዱስ ስፍራ ቅዱስ ያልሆነው ካህን ከገባ ምን ይላል? ይሞታል። በቤተ መቅደሱ ስንመለከት በቅድስተ ቅዱሳን በተለይ በመጨረሻ ጊዜ ኃጢአት ኖሮበት ካህኑ እንዳይሞት ልብሱ ላይ ሰንሰለት ታስሮ ገመድ ታስሮ ነው የሚገባው ከሞተ ጎትቶ ለማውጣት። ስለዚህ ወደ እግዚአብሔር ሕልውና ወደ መጨረሻው ፍጻሜ እየቀረብን ስንመጣ ያነጻል። እንዳንረሳው የልጁ ኢየሱስ ደም ከበደል ሁሉ ምን ይላል? ያነጻል። አሁንም የኔ ትጋት የኔ ጸሎት ንስሐ መናዘዛት አይደለም። ደጋግሞ ይሄ መነገር አለበት። ከዛ ወደዛ መንገድ አለና አንድ አባባል አለ። የትንቢት መንፈስ የጸደቅንበት ጽድቅ ለሰማይ እኛ ፍቃድ የሚሰጥ ነው። ታይትል ቱ ሄቨን ኢምፒውትድ ራይቸስነስ። የምንቀደስበት ጽድቅ ግን ወደ ሰማይ የሚያገባን ምንድነው? ፊትነስ ነው ይላል፣ ወይም ለሰማይ ገጣሚ የሚያደርገው ነው ይላል። እና ይሄ ስንኖረው በመጽሐፍ ቅዱስም ስናነበው የምናገኘው ግን በአንድ ጊዜ የሚከናወን ነው ለማለት ነው። እሺ፣ ስለዚህ እነዚህን ሀሳቦች ጀስቲፊኬሽን እና ሳንክቲፊኬሽን የሚለው ኢምፒውትድ እና ኢምፓርትድ የተቆጠረልንና የተካፈል ነው። ይህን ሀሳቦች ሌላ መጽሐፍ አለ በቅርብ የሚመጣ ዋት ሻል አይ ዱ ቱ ኢንሄሪት ኢተርናል ላይፍ የሚላል የዘላለም ሕይወት አገኝ ዘንድ ምን ላድርግ የሚል ሀሳብ አለና እዛ ላይ ስለ ሌባው የሚጠቅሰው ሀሳብ አለና መስቀል ላይ ነው ሌባው የጸደቀው አይደል? እዛው ነው ኢምፒውትድ የተቆጠረለትም የተሰጠው እዛ መስቀል ላይ ነው። ጊዜ ወሰደ ማለት ከመስቀል ወርዶ ህይወቱ እስኪስተካከል ድረስ አንብቦ ጸልዮ ጾሞ ነው ጊዜ ወስዷል? አልወሰደም፣ እዛው ነው። ለዚህ ነው ከእግዚአብሔር ጋር ጊዜ መውሰድ ትልቁና ቫይታሉ ነገር፣ በተለይ በክርስቶስ ጽድቃችን በሚለው ላይ ዋናው ነገር ስትረስ የምናደርገው። ስለዚህ ያ ሌባ ወዲያውኑ ፕሮሚስ ተገባለት፣ እዛው ኢምፓርትድ ተቆጠረለትም ለሰማይም ገጣሚ ሆነ። ይህንን ሀሳብ መርሳት የለብንም። አንደኛ ዮሐንስ እንደሚናገረው ኃጢአት እንዳትሰሩ እላችኋለሁ ይላል አይደል? ነገር ግን አለ ኃጢአት ብትሰሩ በአብ ዘንድ ጠበቃው ነገን ላላየሁት ቀን ነው ወይስ ለዛሬ ነው? ጠበቅነቱ ለዛሬ። እና እዚህ ላይ ራሱ የሚነሳ ሀሳብ አለ። ኃጢአት በምንሰራበት ጊዜ በምንወድቅበት ጊዜ ወደ ክርስቶስ ለመሄድ ብዙዎቻችን አንደፍርም አይደል? በቃ እንጠብቃለን። 1 ቀን 2 ቀን 3 ቀን ራሳችን ስሜታችን ጥሩ ስሜት እስኪሰማን ወይም የሆነ የክርስትና እንቅስቃሴ አገልግሎት ሂደን እስክናደርግ ምናምን አይሰማንም። ነገር ግን እሱ ኃጢአታችን ብንናዘዝ ከኃጢአታችን ሊያነጻን ከአመፃ ሁሉ ሊያነጻን ታማኝና ጻድቅ ነው። ወዲያው ነው የሚሆነው ይሄ ነገር። ስለዚህ አሁን ነው የመዳን ቀን አሁን ነው የተባለው። የዛሬ አሁን በዚህ ቅጽበት ክርስቶስ ቅድስተ ቅዱሳን ውስጥ ያለው ወደፊቱ ነው እንዴ? ነው ለአሁን ነው። አሁን ነው ክርስቶስ እዛ ያለው አገልግሎቱን እየሰራ ያለው አሁን ክርስቶስ አሁን በህይወቴ ስላለው ነገር ነው ወይስ ስላላየሁት ቀናቶች ነው? አሁን ነው። ስለዚህ ይህንን ሀሳብ ይዘን መሄድ አለብን። በተለይ የተቆጠረልንና
የተሰጠን ጽድቅ የሚለው አሁን የሚፈጸም ነገር ነው። ለምህረት የፈጠነ ለቁጣ ግን ለምህረት የፈጠነ ሲል እኛን ለማዳን አይደል? ዛሬ ጌታ ቢመጣ ዛሬውኑ ሰማይ ይዞን ለመግባት አይደል? እግዚአብሔር የፈጠነ ነው እንደማለት ነው። ስለዚህ ይህንን ሐሳብ ማንሳት አለብን። ተጨማሪ ሐሳቦችን እስኪ 1888 መልእክቶችና ዛሬ የሚለውን እንመልከትና እንግዲህ ቅድም አንስተነዋል። ምናልባት አንተ የምትጨምረው ነገር ካለ ለምንድን ነው በጣም ኢምፖርታንት የነበረው 1888 ሜሴጁ በዛ ጊዜ ኢምፖርታንት የነበረበት ሁኔታ ለምንድን ነው የሚለው ላይ ትንሽ ሐሳብ መስጠት። በዚህ አሁን ዛሬ በተመረቀው መጽሐፍ ላይ አንድ ራሱን የቻለ ሙሉ ምዕራፍ አለ። ከ1888 በፊት ቅድመ መልእክቶች ወይም ፕሪፓራቶሪ ሜሴጅ የሚላል። በጣም የሚደንቀው እነ ኤቲ ጆንስ ሳይመጡ እነ ዋግነር ሳይመጡ በ1887 ዓመቱን ሙሉ የተሰጠው መልእክት ለዚህ መልእክት የሚያዘጋጅ ነበር እና ኤለን ዋይት ራሷ ምን እንደሚሆን 1888 ላይ ቃል በቃል እንዲህ ነው ባትልም አምላክ ግን በቤተ ክርስቲያን ውስጥ ያለውን አንድ ክፉ የሆነ ኃጢአት እየወቀሰ መልእክት ልክ ነበር። ያ የሚያዘጋጀው መልእክት ይባላል በቤተ ክርስቲያን ታሪክ ውስጥ። ያ የሚያዘጋጀው መልእክት ፎርማሊዝም፣ አስመሳይነት፣ የስሙላ ክርስትና ሰፍኗል፣ አገልግሎታችሁ እንትን ሆኗል፣ ማሽን ሆኗል እያለ እግዚአብሔር ይናገራል። ስራ ትጠብቃላችሁ፣ አንዱን ቅደም ተከተል ተጠብቃችሁ ሌላውን ታደርጋላችሁ። ይሄ ግን የአምልኮት መልክ ብቻ በእናንተ ውስጥ ኃይሉን ግን የካደ ህይወት ሆኗል የሚል ዓመቱን ሙሉ የሚወቅስ ሜሴጅ ሲላክ ነበር እና ፕሪፓራቶሪ ሜሴጅ ነው የሚባለው። በሌላ አባባል እንደ መጥምቁ ዮሐንስ መንገዱን የሚጠርግ መልእክት ነበር እና ሙት የሆነ ግን ሳያቋርጥ የሚደረግ ስርዓት። በጣም የሚደንቀው እዛ ላይ የጌታን ጽድቅ ወደ ጎን አድርጎ እነዚህ ለቤተክርስቲያን ስርዓት እጅግ መጨነቅ የሚለው ሐሳብ አለ። ለአሁን ልክ ፈሪሳውያን ሲያደርጉ እናንተ ከአስራት እያንዳንዱ ከቅመማ ቅመም ምን ታወጣላችሁ? አስራት ታወጣላችሁ ከእህላችሁ። ነገር ግን የእግዚአብሔርን ምሕረትን፣ ፍቅርን፣ እውነትን ትታችኋል። ያንንም ሳትተው ይሄንን ብታደርጉ ጥሩ ነበር ያለው አይነት ነው የሆነውና 1888 ላይ መልእክቱ ሲመጣ አምላክ አስቀድሞ ያዘጋጀው ነገር ነበረና ከዛ በኋላ የተቀበሉት ተቀበሉ። የመልእክቱ እንግዲህ መሪ ሐሳብ ጌታ ዘላለማዊ የሚባለው ህይወት በቃሉ ሲናገር ኦልሞስት ለ2000 ዓመታት ያህል በዛ ጊዜም ቢሆን 1900 አካባቢ ሲሰበክ የነበረው ዘላለማዊነት ሊጀምር የነበረበት ጊዜ ነውና ኤለን ዋይት 1888 መጀመሪያ ላይ የሰጠችው መልእክት ምንድነው? በከነዓን ድንበር ላይ ቆመናል። ኢተርናል ትሬሾልዱ ላይ ደርሰናል፣ ጫፉ ላይ ደርሰናል። ይሄ ሊጀምር ነው፣ አዲሱ ከነዓን ልንገባ ነው የሚለው መልእክትም ተያይዞ ነበር የመጣው። አምላክ ህዝቡን ወደ ራሱ ሊወስድ የዓለምን ፍጻሜ ሊያመጣ የወሰነበት ጊዜ ነበር ማለት ነው። እኔ በምን አይነት አጽንኦት ይህንን መናገር እንደሚገባን አላውቅም። የዓለም ታሪክ ኤንድ ሊባል የቀረበበት ሰዓት ነው። ያንን ግን ለማምጣት አስቀድሞ በቤተ ክርስቲያኑ ይህንን የክርስቶስን ጽድቅ ማስታወቅ ነበረበት። የሰማይ አምላክ መልእክቱን ላከ። ወንጌል ይሄ ነው። ጌታም ያለው ይሄ ወንጌል በዓለም ሁሉ ይሰበካል፣ ፍጻሜው ከዛ በኋላ ይመጣል። ፍጻሜው ሊመጣል። የተቀበሉት በጣም የተወሰኑ ናቸው። በጣም ሊቀበሉ የሚገባቸው መሪዎች፣ ከዛ ተቀብለው ለህዝቡ ማስተማር የሚገባቸው አልተቀበሉ። በመሃል ላይ ሶስተኛ ጎራ አለ። አንደኛው ምዕራፍ ስለነዚህ ሶስት ጎራዎች ይናገራል። የተቀበለው ምን ተጠቀመ? ምንድነው ያገኘው ፋይዳ? የተቃወመው ደግሞ መሪው አካል ምንድነው የሆነበት? በመሃል ላይ ደግሞ ግራ የተጋባው በተለይ ወጣቱ ክፍል ማንን ያይ ነበረ? እነዚህ ያውቃሉ የሚባሉ መሪዎችን ያይ ነበረ እና በነዛ ምን የሆነ ነው? ኮንፊውዝድ የሆነ ግራ የተጋባ ነው ይላል። እና እኛ ከሁለቱ ጎራ መሆን የለብንም። ዛሬ ለራሴ የወሰድኩት ትምህርት ከዚህ ከተቃወሙትም መሆን የለብንም። በእነዚህ መሪ በተባሉት እና ባልተቀበሉት ምክንያት ግራ የተጋቡት ውስጥ መሆን የለብንም። ተቀብለው ግን የተባረኩት ውስጥ። ከዛ ለ2 ዓመት ከ1888 በኋላ መልእክቱ ቀጠለ። አንድ ጽሑፍ አለ፣ አንብቡት። ኤለን ዋይት የምትለው እኔ ክርስቶስ በዚህ አይነት ሁኔታ በሚኒያፖሊስ ኮንፈረንስ የተገኘበት ጊዜ በህይወቴ አይቼው አላውቅም።
ዋናው የጀነራል ኮንፈረንስ ሴሽኑ ላይ የእግዚአብሔር ልጅ መገኘት በተለየ ሁኔታ ነበር። ምክንያቱም ፍጻሜ ሊመጣ ነበርና በነገራችን ላይ ጎን ለጎን የጤና ስራም ኬሎክስ የሳኒቴሪየሙ የሜዲካል ሚሽነሪ ስራውን በደንብ ተቀላጥፎ በአካል በመንፈስ በአእምሮ የሚለውም ስራ እየተሰራ በዚህ በኩል ደግሞ የጽድቅ በእምነት መጥቶ ሙሉ የሆነ ወንጌል እየተሰበከ ያለበትና ላተር ሬን የኋለኛው ዝናብ ከዚህ ጽድቅ መልእክት የተነሳ እየጀመረበት ነገር ግን በኋላ ላይ የተቋረጠበት ሁኔታ ነው ያለው። ስለዚህ ሪተርን ኦፍ ዘ ላተር ሬን የኋለኛው ዝናብ መመለስ የሚለው አንተ ቅድም ያካፈልከን መጽሐፍ የዚህ መመለስ ደግሞ በምን አይነት ሁኔታ እንደሆነ ይናገራል። መልእክቱ ሲሰበክ የኋለኛው ዝናብ ምን ይላል? ተመልሶ ይመጣል የሚል። ከዚህ መጽሐፍን ስትወስዱ ገጽ 62 ላይ ገዳይ የሆነ የውጫዊ ስርዓት አደጋ ይላል። ፎርማሊዝም የሚል ነገር አለው እና ብዙዎቻችን በዛ ውስጥ ነው ያለነው ብዬ ነው እማምነው እና አደራ አላችኋለሁ ይህን መጽሐፍ ሙሉን አንብቡት። ግን ፎርማሊዝም ያልተነቃበት ይለዋል። እንደው ቤተክርስቲያኑ ሰርጾ የገባ ያልተነቃበት ሁኔታ ላይ ነው ያለው የእግዚአብሔር ሕዝብ ብሎ ያስቀምጠዋል ጸሐፊ። እዛ ላይ አንድ ሐሳብ አለ። ምንጊዜም ቢሆን የአምልኮት መልክ የቤተክርስቲያን ትልቁ አደጋ ነው። አንድ የዘመኑ ክርስቲያን ጸሐፊ ይህንን መሰሪ አደጋ አስመልክቶ የሚቀጥለውን ጽፏል ይላል ስለ ፎርማሊዝም። የአምልኮት መልክ ለሰብአዊ ፍጡር ልብ የሚማርክ ነው ይላል። የአምልኮ መልክ ልባችን የሚማርከው ለኛ ለስጋዊ ልባችን የሚመች ነው እና ይማርከናል። ይሄ ነገር የአምልኮ መልክ ማለት እንደዚህ ይላል። ባህልንና ግብረገባዊ ቅርጽን ሊይዝ ወይም አገልግሎቶችን፣ ሃይማኖታዊ ተግባራትን ወይም ቤተክርስቲያናዊ የሆኑ ትውፊቶችን፣ አክራሪነት ወይም በጎ አድራጊ ሊያካትት ይችል ይሆናል ይላል ፎርማሊዝም። አሁን የምናደርገው ሊሆን ይችላል አይደል? እንደ ቤተክርስቲያን በግላችንም አገልግሎት ውስጥ ልንሆን እንችላለን። ግን ስቲል ፎርማሊዝም ውስጥ የውጫዊ ስርዓት አደጋ ውስጥ ልንሆን እንችላለን። ጸሐፊው የተናገረው ይሄ ነው። እነዚህን መሰል ነገሮች ራሳቸው የኛ ጣዖት እንዲሆኑ ያደርጋሉ ይላል። በእነርሱ መታመንን በሕያው ክርስቶስ ላይ የሚኖርን እምነት ይተካል ይላል። ስለዚህ ራሳችን መፈተሽ አለን። አገልግሎት ትልቅ አገልግሎት ውስጥ ልንሆን እንችላለን። የጸሎት ህይወት ውስጥ ሊኖረን ይችላል። እግዚአብሔር ቃል እነዚህ ነገሮች በእነሱ ላይ መደገፍ ጣዖት ሊሆን ይችላል። አሁን ብዙ ስለጸለይኩ ብዙ ጽድቅ ያገኘው መስሎ ሊሰማኝ ይችላል አይደል? እንደዛ እነዚህ አሁን አገልግሎቶች የአምልኮ መልክ የቤተክርስቲያን አገልግሎቶች በቃ አሁን የምናያቸው ነገሮች በሙሉ አደጋ አላቸው ብሎ ይናገር። ፎርማሊዝም እና አደራ እንላቸዋለን። ፕሊስ ሂዳችሁ አንብቡት ይሄንን መጽሐፍ፣ እጃችሁ ውስጥ አስገቡት። ለምታውቋቸው በተለይ ለኛ እምነት አድቬንቲዝም ለሆኑ ሰዎች በደንብ ይሄንን መጽሐፍ በቤተሰብ በግል እንድታጠኑት፣ ልጆች ያላችሁ ልጆቻችሁን ይዛችሁ በደንብ ጥናት ያስፈልጋል። ምክንያቱም ብዙዎቻችን በዚህ ሁኔታ ውስጥ ስለወደቅን። የመጨረሻው ምናልባት ሐሳብ ከመስጠታችን በፊት ስለ ፐርሰናል ኤክስፒሪየንስ ከዚህ በኋላ በግል ከክርስቶስ ጋር የሚኖረን ልምምድ ምን ይመስላል የሚለውን እስኪ እንካና ወደ ጥያቄና መልስ እንችላለን። እንግዲህ ይሄ ጽድቅ በእምነት የየዕለት ህይወት አደራችሁን አንዴ ካመንኩ በኋላ ከዚህ በኋላ ምንም ነገር እኔ ፈተና ምንም አያጋጥመኝም እንዳቱ ይልቅ ከጸደቅን በኋላ ፈተናው እየጠነከረ ይመጣል። ምክንያቱም የመጽሐፍ ቅዱስ እውነታ እሱ ነው። የየቀኑ ልምምዴ እንዴት ነው ሊሆን የሚችለው? አይናችንን ሳናቋርጥ አሁንም በጣም ቀላልና ግልጽ ነው በክርስቶስ ላይ መትከል ነው። እንደው የእንግሊዝኛው ፊክስ አርጉ ይላል። መትከል ነው። በራስ ድካም ላይ በሌላው ፈተና ላይ በዙሪያ ላይ ማተኮር ሳይሆን ሁልጊዜ ጽኑ ሁልጊዜ የማይለወጠው ላይ አይኔን አድርጌ መቀጠል ነው። የእምነት ህይወት በየቀኑ ድል የመንሳት ህይወት ግን ተስፋ እንዳንቆርጥ ብንሳሳት መጽሐፍ ቅዱስ በአብ ዘንድ ምን አለ? ጠበቃ አለ። ወይኔ አምኜ ጸድቄ ነበር ዛሬ ኃጢአት ሰራሁ፣ ተስፋ እንዳትቆርጡ። መንፈስ ቅዱስ በወቀሰ ሰዓት መመለስ ንስሐ መግባት እግዚአብሔር ያለ ነው የሚፈልገው። በዛ አይነት ህይወት ኢየሱስ ቢመጣ ወደ ሰማይ ሀጅ እንደሆናችሁ በእግዚአብሔር ላይ ቆሜ ልነግራችሁ ፈልጋለሁ።
ከዚህ ሌላ አንዳንድ ዝም ብሎ የስተት ትምህርቶች አሉ። አንዴ ከጸደቅን በኋላ ምን አንልም። በቃ ያ ወቀሳው መንፈስ ቅዱስ የሚያመጣውን እኮ ሰይጣን እንዳይሰሙ ያደረጋቸው ነው። ይህንን አይነት አስተምሮ የሚከትባቸውና የእምነት ህይወት ድል በመንሳት የሚያዞረን ይህንን በጠዋቱ ክፍለ ጊዜ አይተናልና መሞት የሚለውን ሀሳብ ናንስ የእግዚአብሔርን ጽድቅ በተለየ ሁኔታ የምንለማመድበት ትልቁ ሚስጥር ሞት ነው። በፊት እንግዲህ ለኃጢአት እያሆነን እንኖር ነበር አይደል? መጽሐፍ ቅዱስ ሲናገር ከዚህ በፊት እኮ በአሮጌው ማንነታችሁ በድሮ ማንነታችሁ ብልቶቻችሁ እንኳን የአመፅ የጦር ዕቃ ሆነው ነበር። አሁን ግን የጽድቅ ዕቃ ሆኑ። ለኃጢአት ሞታችሁ ለጽድቅ ምን ሆናችኋል? ሕያው ሆናችኋል። እንዴት ነው የምሞተው? አሁንም መስቀሉን በመመልከት ጳውሎስ የተናገረው ነገር አለ። ጳውሎስ ሲጀምር ከክርስቶስ ጋር ተሰቅያለሁ ይላል። እኔ አልኖርም እሱ ይኖራል ይላል። ዕለት ዕለት እሞታለሁ ይላል። በነገራችን ላይ ጳውሎስ ዕለት ዕለት ሞቶ አይቀርም። ዕለት ዕለት ምን ይላል? ይወለዳል። እኔ ክርስትናን በየዕለቱ የመወለድ ህይወት ሆኖ ነው ያገኘው። በየቀኑ አዲስ የመሆን ሐዋርያት ሲጸልዩ የአክትስ ኦፍ ዘ አፖስትልስ ስታነቁ በየቀኑ ፍሬሽ ግሬስ አዲስ ጸጋን ይጠይቁ ነበር። ለምን? አዲስ የሆነ ልብ ስለሚያስፈልጋቸው። መሽቶ ሲነቃ ተፈጥሮ እንኳን ያስተምረናል እኮ። ቀኑ ያልፍና ጨለማ ይመጣል። ከዛ ተኝተን ስንነቃ አካላችን አዲስ ነው አይደል? እህል ያስፈልገናል፣ ውሃ ያስፈልገናል። መንፈሳዊ ህይወትም እንደዚህ። ለዚህ ነው ነቅታችሁ ዘወትር ጸልዩ የሚል። ወደ ፈተና እንዳትገቡ ትጉና ጸልዩ። ይሄ ድል የመንሳት ህይወት የጳውሎስን ህይወት ስንመለከት የጳውሎስ ሚስጥር ምንድን ነው ስንል ዕለት ዕለት መሞቱ ነው። ጳውሎስ ዕለት ዕለት ሞቶ አልቀረም። ዕለት ዕለት ለእግዚአብሔር ሕያው ሆኗል፣ ወይም ኢየሱስ ክርስቶስ ላይ ባለው እምነት ሕያው ሆኖ ተመላልሷል የሚለው ምዕራፍ 11 ላይ እዚህ መጽሐፍ ወደ ልምምዱ መግባት የሚል ሐሳብ አለውና እንደዚህ ይላል። እሱን ላንብብላችሁና ወደ እናንተ እንመጣለን። በእምነት ወደ መጽደቅ ልምምዱ ሲገባ ልምምዱን በተመለከተ ከተጻፉት መልእክቶች ውስጥ በሚገኘው ቀጥተኛው ጥያቄና አዎንታዊ የሆነ መልስ ላይ ትኩረት ማድረግ የሚረዳ ነውና ጽድቅ በእምነት ማለት ምን ማለት ነው? የሰውን ክብር በአፈር ውስጥ በመቅበር ሰው በራሱ ኃይል ለራሱ ሊያደርገው የማይችለውን ለሰው በማድረግ የሚፈጸም የእግዚአብሔር ሥራ ማለት ነው ይላል። ሰዎች አዳምጡ፣ ይህንን ፓርት በደንብ ሰዎች የራሳቸውን ባዶነት በሚመለከቱበት ጊዜ በክርስቶስ ጽድቅ ለመሸፈን ተዘጋጅተዋል ማለት ነው። ስለዚህ ቅድም ወዳላችሁ ሐሳብ ልምምዱ የራስን ባዶነት መመልከት፣ ወደዛ መምጣት አለብን። ይህ በእምነት የመጽደቅ ልምምድ ወይም የሚቆጠረው ጽድቅ በነፍስና በእግዚአብሔር መካከል ያለ ጉዳይ ነው። በእንደራሴ በወኪል አማካኝነት የሚቀበሉት ጉዳይ። ወደዚህ ልምምድ መግቢያው በር አንድ ብቻ ነው፣ እርሱም እምነት በክርስቶስ ማለት ነው። ስለዚህ ልምምዱ የሚጀምረው እንደው በሌላ አባባል ድል መንሳቱ ነው የሚቀድመው ወይስ እምነቱ ነው የሚቀድመው ይባላል አይደል? እምነቱ ነው የሚቀድመው አይደል? ድል ለመንሳቱ እምነቱ ነው የሚቀድመው። በሩ እሱ ነው። ስለዚህ እኛ ወደዛ በቃ በራሳችን ምንም ነገር ማድረግ ወደማንችልበት ደረጃ መምጣት አለብን። ልክ እንደ ጳውሎስ ለዚህ ለኃጢአት ከተሰጠ ሥጋ ማን ሊያድነኝ ይችላል የሚለው ፖይንት መምጣት አለብን። እግዚአብሔር መጠየቅ አለብን ስለዚህ ጉዳይ። ያ ሲሆን ይላል አሁን ትንቢት መንፈስ እንዳለ በክርስቶስ ጽድቅ ለመሸፈን ያቺ ነፍስ ዝግጁ ናት ይላል። ስለዚህ እሱ ነው። ምናልባት እንግዲህ ከእናንተ ሌላውን የመጽሐፉን ክፍል ሐሳቦቹን ወስዳችሁ እንድታነቡ አደራ እንላችኋለን። እነሆ ሌላ ሁለተኛ አዲስ መጽሐፍ 40 ዓመታት በምድረ በዳ በጥላና በአካል። መጽሐፍ ቅዱስ ሁለት ንቅናቄዎችን ትይዩ አድርጎ ያነጻጽራል። የመጀመሪያው ንቅናቄ የዘጸአት ንቅናቄ የምንለው ነው። ይህ ንቅናቄ እስራኤል የሚባለው ሕዝብ ከግብፅ ወጥቶ ወደ አካላዊው የከነዓን የተስፋይቱ ምድር የተጓዘበት ነው። ስለዚህ በዚህ በዘጸአት ንቅናቄ ስር የነበረው የጥንቱ እስራኤል ልምምድ
ዛሬ በመጨረሻው ዘመን ላይ ለሚገኘው የዳግም ምጽአቱ ንቅናቄ በዛም ስር ላለው የዘመናዊ ወይም የመንፈሳዊ እስራኤል ንቅናቄ ጥላ እንደነበረ ያስተምራል። አካሉ ይሄ ጥላው ያለ ክርስቶስ ለምን ዘገየ? ለምንድነው እስካሁን የማይመጣው የሚል ሐሳብ እናነሳለን። ሁላችንም እናነሳለን። ጌታ ሆይ ቶሎ አትመጣም ወይ የሚልም ሐሳብ እናነሳለን። የኛ የእምነት ተቋም ከተቋቋመ ኦልሞስት ወደ 200 ዓመት እየሆነው ነው። አሁንም ክርስቶስ አልመጣም። እስራኤሎች ከግብጽ ተነስተው ወደ ተስፋው ምድር ሲሄዱ ሊፈጅ የሚችለው 40 ቀን ወይም ከአንድ ወር በላይ ነበር የጉዞ። ነገር ግን 40 ዓመት ምድረ በዳ ላይ ቆዩ። በአንደኛ ቆሮንቶስ ምዕራፍ 10 ላይ ሁላችሁም ይህንን ታስታውሳላችሁ ብዬ አስባለሁ። ይህንን ሐዋርያው ጳውሎስ ሁለቱን ንቅናቄ ያነጻጸረ። ያ የሆነው ያ የተጻፈው ያ ብሉይ ኪዳን የተቀመጠው የዘመን መጨረሻ የደረሰብንን እኛ ሊከሰሰን እንደሆነ ያስተምራል። ይህንን ሐሳብ የያዘ 40 ዓመት በምድረ በዳ የሚል ሌላ የእስራኤሎችን ልምምድና የመጨረሻው ዘመን ቤተክርስቲያን ልምምድን እያገናኘ ለነሱ የተደረገው ለኛም እንደተደረገ እዚህ የመቆየታችን ሚስጥር ምን እንደሆነ እየገለጸ አሁንም ቶሎ ወደ ተስፋው ምድር ለመግባት ከፈለግን ምን አይነት የህይወት ልምምድ ሊኖረን እንደሚገባ የሚያሳየን መጽሐፍ ይዘንላችሁ መጣን። ታዲያ በዚህ ላይ ተንተርሶ የተጻፈው መጽሐፍ ወደ እናንተ ተተርጉሞ ቀርቧል። አሁንም ይሄ መጽሐፍ በፓሮሲያ ሚሽንና በሬመናንት ቮይስ ሚኒስትሪ በኩል የተዘጋጀ በወንድማችን ፓስተር ኤፍሬም የተተረጎመ መጽሐፍ ነው። ወገኖቼ ጥንታዊ እስራኤል አካላዊ ከሆነው ግብጽ ወጥቶ በምድረ በዳ ወደ ከነዓን ተመራ። ዘመናዊው እስራኤል ወይም መንፈሳዊ እስራኤል የሆነን ቤተክርስቲያን ማለት ነው። የቤተክርስቲያንን ጉዞ ብቻ ሳይሆን የራሳቸውን ጉዞ የግል ጉዞ ለምን እግዚአብሔር የሚፈልገው ደረጃ ላይ እንዳልደረስን አሁንም 200 ዓመት ለምን ምድር ላይ እንደተቀመጥን ማወቅ የምትፈልጉ ከሆነ ጥንታዊ እስራኤል ለ40 ዓመታት በዛ በምድረ በዳ ይቅበዘበዙና እንደውም በኃጢአት ማለት ነው ይንከራተቱ ዘንድ የእግዚአብሔር ፍቃድ አልነበረም። ነገር ግን ካለማመን የተነሳ የእግዚአብሔርን ጽድቅ የራሳቸው አድርገው ካለመቀበላቸው የተነሳ በራሳቸው ጥረት ወይም ሙከራ ያን ምድረ በዳ በማቋረጥ ከነዓን ለመግባት ጥረት እንዲያደርጉ ሳይጋበዙ ሳለ ነገር ግን ካለማመን የተነሳ ያንን መንከራተት አሳልፈዋል። በራሳችሁ ህይወት ልምምዳችሁን ማየት የምትፈልጉ እንደ ቤተክርስቲያንም እንደምን ልምምዳችን እግዚአብሔር ለዚች ቤተክርስቲያን ለእስራኤል እንዳደረገው ሁሉን ነገር እንዳደረገ ለጨለማና ለግራ መጋባት ምሳሌ ከሆኑት ከግብጽና ከባቢሎን በመውጣት ወደ ምድራዊው ከነዓን ሳይሆን ወደ ሰማያዊው የተስፋይቱ ምድር ከነዓን በጉዞ ላይ እየተመራን እንገኛለን። ይህንን ማወቅ የምትፈልጉና ልምምዳችን በምድረ በዳ ጉዟችን ከክርስቶስ ጋር ያለን ልምምድ እንደ ቤተክርስቲያን ማወቅ የምንፈልግ ከሆነ ህይወታችን እንዲቀየር በቅዱስተ ቅዱሳን ውስጥ ያለው ክርስቶስ እሱ ጋር እዛ ቦታ መገኘት እንዳለብን እሱ ቅዱስተ ቅዱሳኑ ላይ እየጠበቀን እንደሆነ ዛሬ እኛ ከግብጽ ከባቢሎን ከወጣን በኋላ በርካታ ዓመታትን እንደ ቤተክርስቲያን በመቶ የሚቆጠሩ ዘመናትን በዚህ ምድር ላይ ኖረናል። ለምንድን ነው ቢባል መልሱ አንድና አንድ ነው። ያ ምሳሌ ሊሆነን የተጻፈው ታሪክ መልሱን ይነግረናል። አለማመን ነው። የእግዚአብሔርን ልጅ ጽድቅ የራስ ጽድቅ አድርጎ አለመቀበል፣ በራሳችን ለመዳን የምናደርገውን ሙከራ ትቶ ይህንን ሰማይ የከፈለውን የተትረፈረፈውን ጸጋ ለኔ ነው ብሎ አለመቀበል ዛሬ በዚህ በኃጢአት ምድረ በዳ እየተንከራተትን እንድንኖር ምክንያት ሆኗል። በመጽሐፍ ቅዱስ የተቀመጠልን አንድ ሐሳብ አለ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 11 ጳውሎስ በእነሱ ጊዜ እንኳን የእስራኤሎች ልምምድ የመጀመሪያው ቤተክርስቲያን የሐዋርያት ልምምድ
እንደነበረ ሲናገር ያም ደግሞ ለኛም ልምምድ እንደነበረ ሲናገር እንደዚህ ይላል ይህም ሁሉ እንደ ምሳሌ ሆነባቸው እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ የነሱ የእስራኤሎች 40 ዓመት የምድረ በዳ ጉዞ የዚህ ዘመን የቅሬታው ቤተክርስቲያን ጉዞ ሆኗል በዘዳግም በመጨረሻ ላይ ስመጣ ሳለ ሙሴ ከመሞቱ በፊት በዮርዳኖስ ዳርቻ በከነዓን ድንበር ላይ የደረሰውን እስራኤል ያለፈውን ታሪክ ዞር ብሎ እንዲገመግም ካሳሰበ በኋላ አንቀላፍቷል አርፏል ሙሴ ሞቶ በኋላ ክርስቶስ እንዳስነሳው እናውቃለን ነገር ግን እስራኤል ከዛ በኋላ በኢያሱ መሪነት ወደ አዲስቱ ወይም ተስፋይቱ ምድር ገብቷል ዛሬ እኛ በዚህ ምድር ላይ ያለን እንደ ሰባተኛ ቀን አድቬንቲስት ቤተክርስቲያን የኋላ ታሪካችንን ገምግመን ሰማይ እስካሁን ያልገባንበት ክርስቶስ እስካሁን ያልመጣበት ምክንያት ምን እንደሆነ መጽሐፍ ቅዱስ ላይ ያለው ትንቢት መንፈስ ላይ ያለው ታሪክን ገምግመን ከዚህ ትምህርት የምንወስድበት ከስተቶቻችን እንደገና ለኪሳራ ሳይሆን ከስተቶቻችን ለማትረፍ ማጥናት ያለብን ጊዜ ላይ ደርሰናል ባለፉት ጊዜያት ጌታ እንዴት እንደመራን ከመርሳት በቀር ስለ ወደፊቱ የሚያስፈራን ምንም አይነት ነገር የለም የሚለውን መጽሐፍ ከዚህ መጽሐፍ 40 ዓመታት በምድረ በዳ ከሚለው ላይ እናገኛለን ከዚህ ወተን እውነተኛውን ልምምድ ይዘን ከክርስቶስ ጋር በግል የህይወታችን ጉዞ እንዲያምር ከፈለግን እግዚአብሔር ምን እየሰራ እንዳለ በግልጽ በቅርበት ማወቅ ምንፈልግ ከሆነ ይሄንን መጽሐፍ ወስዳችሁ የግላችሁ እንድታረጉ አሁንም በቤተ ክርስቲያን በጥናት ቡድን በተለያየ በተደራጀ የመጽሐፍ ቅዱስ የጥናት ጊዜ በጾም በጸሎት እንድታጠኑ እኔም እዚህም ያለን የፓሮሲያ ሚሽን አገልጋዮች ይሄንን አደራ እንላችኋለን ስለዚህ በመጨረሻ ላይ በተለይ እንደ ሰባተኛ ቀን አድቬንቲስት ቤተክርስቲያን እኔም ቤተሰቤም ከኔ ጋር ያሉ ጓደኞች እንደተባረኩት ይሄንን መጽሐፍ ወስዳችሁ እንድትባረኩበት ለሌላውም እንድታካፍሉ አደራ በማለት እጋብዛችኋለሁ እግዚአብሔር ይሄንን ስለምታደርጉ በረከቱንም ያዘጋጀውን በነፃ ስለምትወስዱ እግዚአብሔር ይባርካችሁ ላለው እግዚአብሔር የተመሰገነ ይሁን